አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ብሎግ ከች ብያለሁ ማለት ነው። ዛሬ ያው ለየት ያለ ሌላ ቦታ ሀዲቃ ነው ያለሁት እና ከመዳሞቼ ጋር ምናምን ሰብሰብ ብለን ወጥተናል ማለት ነው። እንደምታዩት ቦታው ስመጣ በጣም ነው የሚያምረው ምናምን በቃ ለምን አልቀርጽላችሁም የሚል ሀሳብ መጥቶልኝ ነው ማለት ነው። እንደምታዩት ፈታ እያልኩኝ ነው። እስከ መጨረሻ አብራችሁኝ ሆኖ እንደሚያምር ዋው እዩት። ሪያድ ያላችሁ መቼም እዚች ጋር መታችሁ ይሆናል። እስኪ ኮሜንት አድርጉልኝ። ሪያድን በደንብ እያሳየዋችሁ ነው። ያው የሪያድ መዝናኛ ማለት ነው። ከተማዋን አይደለም። በባለፈው ከተማዋን አሳይቻችኋለሁ በትንሹም ቢሆን። እዛች ጋር ግን ውሃ አለ። ለምን ቀርቤ ያልቀርጸውም በጣም የሚያምር ውሃ አለ ነው። እዚች ጋር ኳስ እየተጫወቱ ነው። እዚህ ነው ያለውበት ቦታ ደግሞ ምንጣፍ አለ። ግን አልተቀመጥኩም። ዝም ብዬ ይሄ እንትን ላይ ነው የተቀመጥኩት። እንደምታዩት ሰዎች ሩቅ ነው ያሉት። ለመቅረጽ እንዳያመቸኝ ከነሱ ርቄ ነው ያለሁት ማለት ነው። አንዳንዴ ስለማይመቻቸው ብዙም ስትቀርጹ ምናምን ደስ አይላቸውም። ግን ደግሞ እንደዚህ ራቅ ብላችሁ ችግር የለውም። ዋው! ግን ብዙ መዝናኛ ቦታ አይቻለሁ። እዚህ ጋር በጣም አረንጓዴ ነው ምናምን በጣም ደስ ይላል። የሆነ በቃ ሁሌ ዝናብ የሚዘንብበት አካባቢ ነው የሚመስለውና በጣም ነው የሚያምረው። አያችሁት? እንደዚህ ንጹህ አየር መቀበል በራሱ ደስ ይላል። አንዳንዴ ቤት ውስጥ ላይ ከመታፈን እና ጋይሶች እዚች ጋር ወደ ሽንት ቤት እየሄድን ነው። ህፃኗ አንዷ ልጄ ልበላችሁ ይሄው የምናሳድጋት ከሆነ ልጄ ነው የሚባለው እና ሽንት ቤት እየሄድን ነው ማለት ነው። እና ማለሽ እስቲ ልጆቹ ልጠይቃቸው። ሽንት ቤቱ ብዙም አላወቅኩትም። ሰልማን ወይን ሀማም እና ልጆቹ ነገሩኝ ማለት ነው ሽንት ቤቱ እና ሽንት ቤት እየሄድን ነው። በዛውም በደንብ እየጎበኛችሁ በጣም ነው የሚያምረው። እና እናንተስ የስንት አመት ልጅ ነው በየቤታችሁ ያለው? እኔ ጋር በርግጥ ትልቅዬ ልጅ ናት። ህፃን ያው የሴትዬ ልጅ ምናምን ነው እንጂ እኔ ትንሽዬ ልጅ የለም ቤት ውስጥ ላይ ማለት ራሷን ታውቃለች። እንደምታያት ትልቅ ናት፣ ትንሽ አትባልማ። እና ፓምፐርስ ምናምን የሚቀየርላት አይደለችም ማለት ነው። በብዛት እኔ ምግብ ምናምን ነው የምሰራው፣ ምግብና ጽዳት ነው። እና እዩት ሽንት ቤቱ ራሱ እንዴት እንደሚያምር ሽንት ቤቱ ራሱ። እና እንገባለን ወደ ሽንት ቤት። ፈራ تبين حمام وصلنا. شوفي جمال. يلا شويه الله ይሄን ይመስላል ማለት ነው። እየሮጠች ነው እነሱ ጋር። ወደዳችሁት? ላይክ አድርጉ እሺ ከወደዳችሁት። ደረሰን። ወሰው እንደምታዩት እኔ ይሄን መስላለሁ እታያለሁ። ሽንት ቤት ገባዊ ማለት ነው። ልጆቹ ጨረሱ ኦሬዲ። ይሄን ይመስላል ሽንት ቤቱ ጋይስ። ውሃው ይሄ ይመስላል። ዋው! እንዴት አባቱ እንደሚያምር
ቅድም እንትን አላለም ነበር ውሃ አልከፈቱትም ማለት ነው። አሁን ግን እንዴት እንደሚያምር ከለር እየቀያየረ ዋው ከለር እየቀያየረ አያችሁት? ለነገሩ እኛ ሀገራችንም ላይ አለ አይደል? ብዙም ብርቅ አይሆንብንም። ኢንሻአላህ አንድ ቀን እናየዋለን። ሀገራችን ስንገባ አዲስ አበባ ማምሩባታል በዚህ ሰዓት። ድሮ ነበር እንደዚህ አይነት ውሃ ስናይ ምን ደነግጠው አይደል ጋይስ? እዚህ ጀምሬ አዛን እያለ ነው፣ ግን ደግሞ መቅረጽ አለብኝ። በጣም ነው የሚያምረው። ከቪው ጋር አያችሁት? ከሀዲቃው ጋር እንዴት እንደሚያምር ብስሚላህ። ዋው! እና ውዶችዬ የዛሬው ቪዲዮ ይሄንን ይመስል ነበረ። በምታዩት መልኩ እንደዚህ ደስ የሚል ቀን አሳልፈናል ማለት ነው። በሌላ በአዲስ ቪዲዮ እስክንገናኝ ድረስ እወዳችኋለሁ። ቤተሰብ ሁኑ፣ አበረታቱኝ። አዲስ ነው ይሄ ዩቲዩብ እና በዚህ መልኩ እንደዚህ አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። ላይክ አድርጉ ቪዲዮ ከተመቻችሁ የዛሬው ቪዲዮ እና እወዳችኋለሁ። ባይ